አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ለሰዓቱ ብታደምጡት ያልኩትን ሰበር መረጃ ይዤ ቀርቤያለሁ። አብራችሁኝ ቆዩ። በመካከለኛው ምስራቅ ያለው የጦርነት ሁኔታ ከቀን ወደ ቀን እየጨመረ መጥቷል። አሁን ከነጋ ኢራን በርካታ ጉዳት በእስራኤል ላይ ያደረሱ ሚሳኤሎችን ወደ እስራኤል ተኩሳለች። ኢራን ምሽቱን ቀዝቀዝ አርጋው የነበረውን ጥቃት ከነጋ በከፍተኛ መልኩና ከስከዛሬው የበለጠ ጥቃት ሰንዝራለች። እስራኤል ደግሞ የኢራንን ከፍተኛ የኮማንደርና የኢራኑን ጠቅላይ መሪ አያቶላ ካሚኒ የቅርብ ሰውን መግደሏን ከነጋ አስታውቃለች። ዶናልድ ትራምፕ የቡድን ሰባት ጉባኤን ስብሰባቸውን በፍጥነት አቋርጠው ወደ አሜሪካ ተመልሰዋል። ለቴህራን ነዋሪዎች ደግሞ ከተማዋን በፍጥነት ለቀው ውጡ የሚል ማስጠንቀቂያን አስተላልፈዋል። እስራኤል የሚገኘው የአሜሪካ ኤምባሲ ደግሞ በኢራን ጥቃት ምክንያት ስራ እንዳቆመ አስታውቋል። ዝርዝር መረጃዎችን እንድታደምጡ እየጋበዝኩ ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃው አልፋለሁ። ሰበር መረጃዎች ከመካከለኛው ምስራቅ እየወጡ ይገኛሉ። ወትሮም በጠላትነት በአይነ ቁራኛ የሚጠባበቁት ሲበረታም በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን ካለፈው ሐሙስ ሌሊት አንስቶ እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ በመግባታቸው ዓለም ጭንቅ ውስጥ ገብቷል። ዛሬም ተባብሶ በቀጠለው የሁለቱ ሀገራት ጦርነት በሁለቱ በኩል ጥቃቶች ሲሰነዛዘሩ አምሽተዋል። ምሽቱን ኢራን እስከ ዛሬ ካደረገችው የሚሳኤል ጥቃት ዝቅተኛ መጠን ያለው ጥቃት ሰንዝራ የነበረ ቢሆንም ከነጋ በርካታ ሚሳኤሎችን ወደ እስራኤል አስወንጭፋለች። በርካታ ኢላማዎችን ደግሞ መታለች። ታይምስ ኦፍ እስራኤል እንደዘገቡ የፈንዳታዎች ድምጽ በኢየሩሳሌም እና ቴል አቪቭ አካባቢ ተሰምተዋል። ከቦታው እየወጡ ያሉት ተንቀሳቃሽ ምስሎች ደግሞ የሚያሳዩት ከፍተኛ ጉዳቶች መድረሳቸው ነው። በእስራኤሏ ሄርዚያ ከተማ ደግሞ ህንፃዎች ላይ ጉዳት መድረሱ ተዘግቧል። ኢራን ምሽቱን በሙሉ ከ10 ያልበለጡ ሚሳኤሎችን ብታስወነጭፍም አሁን ከነጋ ግን ከ20 እስከ 30 የሚገመቱ ሚሳኤሎችን አስወንጭፋ በርካታ ጉዳቶችን አደርሳለች። ከኢራን በርካታ ሚሳኤሎች መወንጨፋቸውን ተከትሎ የእስራኤል ባለስልጣናት በርካታ ግዛቶችን የሸፈነ ማስጠንቀቂያ አውጥተዋል። ከዚህ የኢራን ጥቃት በኋላ እስራኤል የኢራን እስላማዊ ዘብ ጦር IRGC መሪ ኻተም አልአንቢያና ማዕከላዊ ዋና መስሪያ ቤት ኃላፊ አሊ ሻድማኒ መግደሉን ገልጿል። ሻድማኒ የኢራን እጅግ ከፍተኛ የጦር አዛዥ እና የኢራኑ ጠቅላይ መሪ አሊ ካሚኒ የቅርብ ሰው እንደሆነ ተገልጿል። ስለ ግድያው እስካሁን ከኢራን በኩል የተባለ ነገር የለም። ሻድማኒ ለቦታው የተሾመው እስራኤል የካተም አልአንቢያ ማዕከላዊ ዋና መስሪያ ቤት የቀድሞ መሪን ጎላም አሊ ራሽድን አርብ ዕለት ከገደለች በኋላም ነው። እየተባባሰ በመጣው ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቡድን ሰባት አባል ሀገራት ስብሰባቸውን አቋርጠው እንደተመለሱ ተሰምቷል። ከዛ በኋላ በማህበራዊ ትስስር ገጻቸው ላይ ማንኛውም በቴህራን የሚገኝ ሰው ከተማዋን ለቆ ይውጣ የሚል የማስጠንቀቂያ ጽሑፍ አስቀምጠዋል። የፕሬዝዳንቱ ማስጠንቀቂያ የተሰማው የእስራኤል ጦር በመቶ ሺዎች ከሚኖሩባት የሰሜን ምስራቃዊ ቴህራን እንዲወጡ ማስጠንቀቂያ ከሰጠ በኋላም ነው። ትራምፕ በዚሁ ጽሑፋቸው ኢራን ስምምነቱን መፈረም አለባት፣ እንድትፈርም ነግሬያታለሁ ብለዋል። እንዲህ ያለ ረፍትና እንዲህ ያለ ፍረትና እንዲት ያለ የሰው ልጆች ህይወት ብክነት ነው ብለዋል ትራምፕ ሲቀጥሉ በቀላሉ ልነግራቸው የምችለው ነገር ኢራን የኒውክሌር መሳሪያ ባለቤት መሆን አትችልም። ይህንንም ደጋግሜ ነግሬያቸዋለሁ ካሉ በኋላ ነበር የኢራን ዋና ከተማ ቴህራን ነዋሪዎችን ያስጠነቀቁትም ማንኛውም በቴህራን የሚገኝ ሰው ከተማዋን ለቆ ይውጣ በማለትም ይህም በርካቶች ዘንድ አሜሪካ በጦርነቱ ልትሳተፍ ትችላለች የሚል ግምት እንዲጨምር አድርጓል። ምንም እንኳን ትራምፕ ካልተነካን ጦርነቱ ውስጥ አንሳተፍም ቢሉ ትራምፕ እየተባባሰ ከመጣው ጦርነት ጋር ተያይዞ የቡድን ሰባት ጉባኤን በፍጥነት አቋርጠው በመውጣት ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ ነበረብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰባሰብም ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። ትራምፕ ጉባኤውን ሳያጠናቀቁ የሚመለሱትም የእስራኤልና
ኢራን እርስ በርስ የሚያደርጉት ጥቃት 5ኛ ቀኑን በያዘበት ዕለት ነው። ትራምፕ በተጨማሪም 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና ቴሄራን በአስቸኳይ ለቀው እንዲወጡ በማህበራዊ ሚዲያ ገጻቸው ትዕዛዝ መሰል ጽሑፋቸውን አስተላልፈዋል። ብዙም ሳይቆይ የኢራን መገናኛ ብዙሃን በቴሄራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታ መነሳቱን ዘግበዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። ይህ በእንዲህ እንዳለ ደግሞ የእስራኤል የሚገኘው የአሜሪካ ኤምባሲ በመጎዳቱ ተዘግቷል። በእስራኤል የአሜሪካ አምባሳደር እንደተናገሩት የቴል አቪቭ ኤምባሲ ቅርንጫፍ ከኢራን በተፈጸመበት ጥቃት መጠነኛ ጉዳት ደርሶበታል። ማይክ ሀካቢ በኤክስ ላይ እንዳሰፈሩትም ቆንጽላ ጽሕፈት ሕንጻ አቅራቢያ በኢራን ሚሳኤል በመመታቱ ተጎድቷል። በኢየሩሳሌም የሚገኘው ዋና አሜሪካ ኤምባሲ ተዘግቶ ይቆያል ብለዋል። በጥቃቱ ግን የአሜሪካ ሰራተኛ አልተጎዳም ሲሉ ገልጸዋል። የእስራኤል የመከላከያ ሚኒስትር ኢራን በእስራኤል ዜጎች ላይ ባደረሰችው ጥቃት 5 ሰዎች ከተገደሉ በኋላ እንደ በደርዘን የሚቆጠሩ ሰዎች መቁሰላቸውን ተከትሎ የቴሄራን ነዋሪዎች ዋጋ እንደሚከፍሉ አስጠንቅቀዋል። የመከላከያ ሚኒስትሩ ኢዝራኤል ካትዝ የኢራን መሪ አሊ ካሚኒ ሆን ብለው በሲቪል አካባቢዎች ላይ ያነጣጠረ ጥቃት እንዲፈጸም አድርገዋል ሲሉ ከሰዋል። ካሚኔ ፈሪ ነፍሰ ገዳይና ጉረኛ አምባገነን በማለት ጠርተዋቸዋል። እስራኤል በቅርብ ጊዜ አጸፋውን እንደምትመልስ ተናግረው የቴሄራን ነዋሪዎችን በአካል የመጉዳት ዓላማ የለንም ሲሉ ካት በኤክስ ገጻቸው ላይ ጽፈዋል። መካከለኛው ምስራቅ እየወጡ ያሉት መረጃዎች በየሰዓታቱ ልዩነት ይለዋወጣሉ። እኔም ተከታተዬ መረጃዎቹን ወደ እናንተ ማድረስ ይሆናል። ለሰዓቱ ያስኩላችሁ መረጃ ግን በዚህ ያበቃል። በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።